አሜን አሜን። ክብር ለጌታ ይሁን። የጌታ የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁም ጋር ይሁን። ሰላም ሰላም እላችኋለሁ። ዛሬ ደግሞ ጌታ ረድቶኝ መጥቻለሁ። እንግዲህ መንፈስ ቅዱስ ያስተምረናል፣ ይቃተተልናል። ክብር ለጌታ ይሁን። በጸሎት እንጀምርና ወደ ቃሉ እንሄዳለን። ዘላለማዊና ቅዱስ ያለህና የምትመጣ ልዑል አባታችን፣ መጠጊያችን፣ ምርኩዛችን፣ መጽናኛችን፣ መሪያችን፣ ጌታ አባትና ንጉስ የናዝሬቱ ኢየሱስ እናመሰግንሃለን። ትላንትን ባንተ ተሻግረን ዛሬ ደግሞ አዲስ ቀን ካንተ ተቀብለናል። በዚህ ቀን ደግሞ የሚመክረን፣ የሚመራን፣ የሚያስተምረን፣ የሚያሳየን፣ የሚያቆመን፣ የሚያጸናን የመንፈስ ምሪት ከኛ ጋር ይሆን ዘንድ በጌታ በኢየሱስ ክርስቶስ ስም እንጠይቃለን። ጌታ አባት ሆይ ቃልህ ሕይወት ነው። ቃልህ ድምጽ ነው። ቃልህ የሞተን ያስነሳል። ቃልህ የወደቀውን ያነሳል። ቃልህ የተዘጋውን ይከፍታል። ቃልህ ያዘነውን ያጽናናል። ስለ ሕያው ቃልህ እጅግ እናመሰግናለን። ቃልህ በመንፈስ ቅዱስ ሲገለጥ፣ በመንፈስ ቅዱስ ሲመጣ ለተዘጋው፣ ለጨለመው፣ ለደከመው፣ ለፈራው፣ ለደነገጠው መጽናኛ መበርቻ ኃይል ነውና በጌታ በኢየሱስ ክርስቶስ ስም ቃሉን የሚገልጥልን የሚያስተምረን ቅዱስ መንፈስ በነጻነት በመሃላችን ይሆን ዘንድ እኛም ደግሞ ጌታ ሆይ ከቃል ጋር እንድንነካካ ድምጽህን እንድንሰማው ከሁኔታዎች አልፈን እንድንሄድ በቃል መገለጥ ውስጣችን እንድትከፍተው ውስጣችን ኃይል እንዲቀበል በጌታ በኢየሱስ ክርስቶስ ስም እንጠይቃለን። ስለሚኖረን ጊዜ ሁሉ እናመሰግንሃለን። መንፈስህን ጋብዘናልና መንፈስ ከኛ ጋር ስለሆነ በጌታ በኢየሱስ ክርስቶስ ስም ክብር ላንተ ይሁን። አሜን አሜን አሜን። ክብር ለጌታ ይሁን። ኢየሱስ ክርስቶስ የጌቶች ጌታ ነው፣ ስሙ ይባረክ። አዎ ጠላት ሁልጊዜ አለ፣ ነገር ግን ከኛ ጋር ያለው ሕያው አምላክ ነው። ከኛ ጋር ያለው እግዚአብሔር ነው። ከኛ ጋር ያለው በልጁ በክርስቶስ ነፃ ያወጣን በመገኘቱና በቃሉ በመንፈሱ የሚመራን አባታችን ነው፣ ስሙ ይባረክ። የማነበው ቃል ሐዋርያ ሥራ ላይ ነው። በጌታ በኢየሱስ ክርስቶስ ስም ይህን ቃል አነብና ወደ ጸሎት እንሄዳለን። የሐዋርያ ሥራ ምዕራፍ 28 ላይ ነው የማነበው። ጥቂት ቁጥሮች አነብና ከዛ ወደ ጸሎት እንሄዳለን። በጌታ በኢየሱስ ክርስቶስ ስም ቃሉን አነበዋለሁ። እንደዚህ ይላል። በደህና ወደ ምድር ከደረስን በኋላ ደሴቲቷ መላጥያ ተብላ እንደምትጠራ ተረዳን። የደሴቲቷ ነዋሪዎች የሚያስገርም ደግነት አሳዩን። ዝናብና ብርድ ነበርና እሳት አንድደው ሁላችንም ተቀበሉን። ጳውሎስም ጭራሮ ሰብስቦ ወደ እሳቱ ሲጨምር ከሙቀቱ የተነሳ እፍኝት ወጥታ እጁ ላይ ተጣበቀች። የደሴቱም ነዋሪዎች እባቡ በእጁ ላይ ተንጠልጠላ ባዩ ጊዜ ይህ ሰው በእርግጥ ነፍሰ ገዳይ ነው፣ ከባህር ቢያመልጥ እንኳን የፍርድ አምላክ በሕይወት እንዲኖር አልፈቀደለትም ተባባሉ። ጳውሎስ ግን እባቢቱን ወደ እሳቱ አራገፋት፣ አንዳችም ጉዳት አላደረሰበትም። ሰዎቹም ካሁን ሰውነቱ ያብጣል ወይም ድንገት ሞቶ ይወድቃል ብለው ይጠባበቁ ነበር። ነገር ግን ብዙ ጊዜ ጠበቁ፣ ምንም የተለየ ነገር እንዳልነበረ ባዩ ጊዜ ሐሳባቸውን ለወጡ፣ ይህስ አምላክ ነው አሉ ይላል። ክብር ለጌታ ይሁን። ኢየሱስ ክርስቶስ የጌቶች ጌታ ነው፣ ስሙ ይባረክ። እዚህ ያነበብነው የሕይወት ቃል ላይ በደህና ከተመለሱ በኋላ እንዴት ተቀበሏቸው ይላል። የደሴቲቱ ነዋሪዎች የሚያስገርም ደግነት አሳዩን ይላል። ወደዛች ከተማ ሲገቡ ምን አሳዩአቸው? ደግነት አሳዩአቸው፣ ተቀበሏቸው። ክብር ለእግዚአብሔር ይሁን። ከዛ በኋላ ከዝናቡ የተነሳ ከብርዱ የተነሳ እሳት አንድደውላቸው ስለነበር ጳውሎስ ደግሞ ጭራሮቹን ሰብሰብ አድርጎ እሳቱ ሲጥል እፍኝቷን እጁ ላይ ተጠመጠመች ይላል። እንግዲህ ስናይ እዚህ ቦታ ላይ እቺ እፍኝት እጁ ላይ ስትጠመጠም ከዚህ በፊት የተጠመጠመችባቸው ወይንም የነደፈቻቸው ሰዎች ይሞታሉ፣ እጃቸው ያብጣል፣ የተለያየ ነገር ያጋጥማቸዋል። ጳውሎስ ላይም የተጠመጠመችው እፍኝት ልክ ሌሎቹን የገደለች ሌሎቹን የጎዳች እፍኝት ነች። ነገር ግን ሃሌሉያ እጁ ላይ ስትጠመጠም የሰው አእምሮ አመለካከቱ እዚህ ላይ አንብበነዋል
አብሯቸው ነበር ጳውሎስ፣ አብሯቸው ነው አሁንም ያለው። ግን ከተጠመጠመበት እጁ ላይ ከተጠመጠመችው እፍኝት የተነሳ ሐሳባቸው ይሄ የደረሰበት በዚህና እንደዚህ ነው ሲሉ እናያለን። ጳውሎስ ግን እጁ ላይ የተጠመጠመችው እፍኝት እንደምትነድፍ ያውቃል፣ እንደምትገድል ያውቃል። ጌታ ይባረክ። ነገር ግን የተጠመጠመችው ምን አረጋት ይላል? ወደ እሳቱ፣ ወደዛ ጭራሮ ወደ ከተተበት የእሳቱ ሙቀት ከተደበቀበት እፍኝቱን ሙቀቱ እንዳወጣት መልሶ እዛው አራገፋት ይላል። ሃሌሉያ። የተጠመጠመበትን ለመንደፍ ለመግደል እጁ ላይ የነበረውን የተጠመጠመ እፍኝት ጳውሎስ ያደረገው ምንድነው? አራገፈው። ወዴት? ወደ እሳቱ አራገፈው ይላል። ክብር ለጌታ ይሁን። ወገኖቼ አሁን ይሄንን ቃል የምንሰማ በምንም ሁኔታ ውስጥ እንሆናለን። ጳውሎስ ያጋጠመው የሚነድፍ እፉኝት ነው። ወደ እሳቱ አራገፈው። ምንም አላደረገችውም። በጣም የሚገርመው ሲጠብቁትም ምንም አልሆነ። አሁን ካሁን ያብጣል፣ ካሁን እንዲሆናል ሲሉ ምንም አልሆነ። ወደ ራሳችን ህይወት ስንወስድ ደግሞ በዚህ ምድር ላይ እስካለን ድረስ ህይወት ከፍታ አለው፣ ህይወት ዝቅታ አለው፣ ህይወት ሳቅ አለው፣ ህይወት እንባ አለው፣ ህይወት ድንጋጤ አለው፣ ህይወት ተስፋ መቁረጥ አለው። ማንኛውም ሊመጡ የሚገባቸው ነገሮች በህይወታችን ይመጣሉ። እነ ጳውሎስን ስናይ እዚች ደሴቷ ላይ ሲደርሱ አቀባበላቸው በጣም የርኅራኄ ነው፣ ተቀብለዋቸዋል። ነገር ግን እፍኝት እጄ ላይ ትጠመጠማለች ብሎ ጳውሎስ አላሰበም። የመጣችው እፍኝት የተጠመጠመችበት ግን ወደ እሳቱ አራግፏታል። በህይወታችን እየኖርን የሚያጋጥመን ነገር አለ። ግን ካጋጠመን ወይንም ከመጣብን ነገር ላይ እዛው ተጠምጥሞ አይምሮአችንን ሰርቆ፣ ልባችንን ሰርቆ፣ ቀናችንን ሰርቆ፣ ሐሳባችንን ሰርቆ ሁሉ ነገራችንን ባዶ አርጎ እንዲቀመጥ መፍቀድ የለብንም። ማራገፍ አለብን። ጠላት የሚያመጣውን ሐሳብ ማራገፍ፣ አልቀበልህም ማለት፣ ዞር በል ማለት አለብን። አልተቀበለውም ጳውሎስ። የተጠመጠመውን በቃ ኦሬዲ ተጠምጥሟል፣ ነድፋኛለች አይደለም፣ አራገፈው፣ ከእጁ ላይ አራገፈው። ዛሬም በኢየሱስ ክርስቶስ ስምና ስልጣን በተለያየ ሁኔታ ጭንቀት፣ ስጋት፣ ፍርሃት፣ ድንጋጤ ላላችሁ እንደዚህ እንደ ቃሉ ጳውሎስ እንዳራገፈው ማራገፍ ይሁንልን። በሰላም እንድንኖር ነው ጌታ የሚወደው። ለዚህ ነው እኔ የምሰጣችሁ ሰላም አለ፣ ዓለም እንደሚሰጣችሁ አይደለም፣ ማንም አይወስድባችሁም አለ። የማይወሰድ ሰላም መኖሩን እኔ መረዳት አለብኝ፣ እናንተ መረዳት አለባችሁ። ኢየሱስ ኦሬዲ ሰላሙን ሰጥቷል። ግን መረዳት፣ ሰላም እኔ ውስጥ እንዳለ ሰላሜን ሊወስድ የሚፈልገውን መፍቀድ እንደሌለባችሁ ማወቅ አለብን። የመጣው ችግራችን ተቆጣጥሮ አይምሮአችንን ነፍሳችንን ጠምጥሞ ይዞ እንቅስቃሴ እንዳናረግ፣ ለጸሎት እንዳንበረከክ፣ ቃሉን እንዳናነብ፣ ከጠዋት የጀመረ እስከ ማታ በሐሳብ አይምሮን እየጠመጠመ እያደነዘዘ እያስጨነቀ እያስፈራ ገና ያልሆነውን ነገር ሆነ እያለ ጊዜያችንን እንዲሰርቅ መፍቀድ የለብንም። እዚህ እንዳነበብነው ቃል አምልጠዋል። ከዛ መተው ደሴቲቷ ላይ አርፈዋል። አሁን ብርድ ስለሆነ ነው ጭራሮን ሰብስቦ የከተተው። ከሙቀቱ ኃይል የተነሳ ግን ሊነድፈው ወጣ። በበረታችሁ ቁጥር፣ በእግዚአብሔር ቃል በበረታችሁ ቁጥር፣ በመንፈሱ በበረታችሁ ቁጥር፣ በመገኘቱ በበረታችሁ ቁጥር ጠላት እንደሚቆጣ፣ ጠላት እንደሚነሳ ማወቅ አለብን። ነገር ግን እያራገፍን መሄድ ለኔና ለናንተ ነው። ጠላት ሁሉን ነገር ትቶ ተረጋግቶ ለተቀመጠ ግድ የለው። ጸሎቱም ማመስገኑም እግዚአብሔርን መፈለጉንም ቸል ላለ ሰው አብሮ ቶክ ያደርጋል። ለማጥቃት ብዙ አይጥርም። ጠላት ዓላማው ከጌታ ጋር ስንጣበቅ፣ እንደ ፍቃዱ መኖር ስንጀምር፣ በጾም በጸሎት ፊቱ መፈለግ ስንጀምር፣ ምስጋና መሞላት ስንጀምር ይጨምራል። ነገር ግን ከኛ ጋር ያለው ከክፉ ስለሚበልጥ እያራገፍን መሄድ ለኔና ለናንተ የተሰጠን ነው። ምንድነው እያለን ያለው? ዛሬ በምን አይነት ሐሳብ ውስጥ ተስፋ ቆርጣችኋል? ምንድነው ጠምጥሞ የያዛችሁ? ልክ እባቡ እጁ ላይ መታ እንደተጠመጠመች የሚያየው ሰው በቃ አለቀለት ነው የሚለው። ነደፈችው፣ ሞተ፣ በቃ አሁን አበጠ። የሰዎቹን ሐሳብ እያየን ነው። አብረውት የነበሩ ናቸው በዛ ሐሳብ ውስጥ የመጡት። እሱ ውስጥ ግን ያለው አራግፈው።
እንደምትነድፍ ያውቃል፣ እንደምትገል ያውቃል። ከዚህ በፊት የነደፈቻቸው ሞተዋል። ጳውሎስ ጋር ሲደርስ ግን እፍኝቱ ወደ እሳት ወደቀ። እንድንጨምር እግዚአብሔር ይርዳን። እንድንጨምር ጭራሮን ሰብስቦ እሳቱ ሲጨምር ሙቀቱ እንዳወጣው መልሶ ወደዛው እንደጣለው እኛ በቃሉ እንጨምር፣ በኢየሱስ ክርስቶስ ስም በጸሎት እንጨምር፣ በቅንነት እንጨምር፣ በፍቅር እንጨምር፣ በህብረት እንጨምር፣ እግዚአብሔር በሚወደው ነገር እንጨምር። እኛ በጨመርን ቁጥር ጠላት ይነሳል። ጠላት ደግሞ ያራገፈን እንሄዳለን። ምክንያቱም በቃሉ በመገኘቱ ውስጥ ጸጋው፣ መንፈሱ፣ ድምፁ በየቀኑ ያገኘናል። ሃሌሉያ። ዛሬ በኢየሱስ ክርስቶስ ስምና ስልጣን ይሄን መልእክት የምትሰሙ በተለያየ ጭንቀት፣ ስጋት፣ ፍርሃት ተስፋ ቆርጣችሁ ባዶ ሆናችሁ ጠላት ሐሳቡን አምጥቶ ባይምሯችሁ፣ በልባችሁ፣ በነፍሳችሁ ጠምጥሞ በቀናችሁ ጠምጥሞ ያለቀ አዋጅ እያወጀባችሁ ያለ በኢየሱስ ክርስቶስ ስም አራግፎ መሄድ ይሁን። አራግፎ መሄድ ይሁን። በእግዚአብሔር ነገር መጨመር ይሁን። በዚህ ጌታ ይባርከን። ክብር ለጌታ ይሁን። እንጸልያለን፣ መንፈሱን እንጋብዛለን። ጌታ አባትና ንጉሥ ሆይ እናመሰግንሃለን። ቃል የታመነ ነው። ጳውሎስ በደሴቷ ሲገቡ ተቀበሏቸው ይላል። ተቀበሏቸው፣ በርራዬ ተቀበሏቸው፣ እሳትም እንዲሞቁ አነደዱላቸው። እዛ እሳት ላይ ጭራሮውን ሰብስቦ ሲጨምር ከሙቀቱ ኃይል የተነሳ እፍኝቷ ወጣ እጁ ላይ እንደተጠመጠመችበት፣ ነገር ግን የተጠመጠመችበት የምትነድፍ የምትገድልም ብትሆን በጌታ በኢየሱስ ክርስቶስ ስም ስልጣን ሃሌሉያ። ጌታ ሆይ ጳውሎስን ግን አራገፋት ነው የሚለው። ወደ እሳቱ አራገፋት ይላል። ዛሬ እንደ ቃል ጌታ ሆይ ማራገፍ ይሁን በኢየሱስ ክርስቶስ ስም። አላስፈላጊን ነገር ማራገፍ ይሁን። የጠላትን ድምፅ ማራገፍ ይሁን። የጨለማውን ድምፅ ማራገፍ ይሁን። የፍርሃት፣ የጭንቀት፣ የስጋት፣ የተስፋ መቁረጥ፣ የባዶነት ጠላት የሚያመጣቸው የውሸት ጉልበቶች ሁሉ በክርስቶስ ኢየሱስ ስም ስልጣን ማራገፍ ይሁን። እያራገፉ መነሳት ይሁን። እያራገፉ መነሳት ይሁን። ሃሌሉያ። ጌታ አባት ሆይ እንጠይቀሃለን። በዚህ ሰዓት በተለያየ ሁኔታ ውስጥ ላሉ ጠላት ለዋሻቸው፣ ጠላት ላደከማቸው፣ ጠላት የነሱን ነገር አስሮና ጨልሞ እንደገና እነሱን በሐሳብ፣ በጭንቀት፣ በስጋት፣ በፍርሃት፣ በባዶነት ያሰራቸው ከቃል ጉልበት የተነሳ በኢየሱስ ክርስቶስ ስም ማራገፍ ይሁን። እያራገፉ መነሳት ይሁን። እያራገፉ ወደ አንተ መጠጋት ይሁን። እያራገፉ በቃል መጨመር ይሁን። በመገኘት መጨመር ይሁን። በጸሎት መጨመር ይሁን። በህብረት መጨመር ይሁን። በዚህ እንድትባርከን እንጠይቃለን። ጌታ ሆይ ቃልህ የታመነ ነው። ፈውስ ለሚያስፈልገው ፈውስ፣ ለወደቀ መነሳት፣ ለፈራ መበርታት፣ ተስፋ ለቆረጠ ተስፋ መሞላት፣ እግዚአብሔር ሆይ በድምፅ ነፍስን ታረሰርሳለህ። በመገኘት ህይወትን ትቀይራለህ። በክርስቶስ ኢየሱስም በጨለማው ስራት ውስጥ በክፉ ጉልበትና ኃይል ደቀው ባዶ ሆነው ያሉ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እና ስልጣን በዚህ ሰዓት ነጻነት ያገኛቸው፣ ረፍት ያገኛቸው፣ አራግፎ መቆም ያገኛቸው፣ ተስፋ ወደ አንተ ማየት ያገኛቸው። አሁንስ ተስፋ የማን ነው አለ ዳዊት። እግዚአብሔር አይደለምን አለ። እግዚአብሔር ተስፋ ነህ። ሃሌሉያ። እናመሰግንሃለን፣ እንባርካለን። ቃልህ ይፈታል፣ ቃልህ ያነሳል፣ ቃልህ ይጠግናል፣ ቃልህ ህይወትን ይሞላልና የቃልህ መገለጥ ህይወታችንን ያገኘው። የቃልህ መገለጥ ቀንበራችንን ይስበረው። የቃልህ መገለጥ ከኛ ውስጥ ምላሽ ያገኝ በጌታ በኢየሱስ ክርስቶስ ስም። መስማትና መኖር የሚያስችል ጸጋህና መንፈስ ለሁላችንም ይሁን ብለን ጠየቅን። ጌታ አባት ሆይ እናመሰግንሃለን። ቃሉላ ከፈወሳቸው ከመከራ ሁሉ አዳናቸው ይላልና ይሄን መልእክት ለሚያዳምጡ ሁሉ በክርስቶስ ኢየሱስ ስም እየባነኑና እየነቁ ከታሰሩበትና ከወደቁበት አራግፈው መነሳት በኢየሱስ ክርስቶስ ስም ያግኛቸው ብዬ ለምናለሁ። ሃሌሉያ። እናመሰግንሃለን ጌታ መንፈስ ቅዱስ። የምታገለግለን አንተነህ፣ የምታስተምረን አንተነህ፣ የምትቃትተው በውስጣችን አንተነህና ክብሩ ለአብ፣ ክብሩ ለወልድ፣ ክብሩ ለጌታ መንፈስ ቅዱስ። ለእኛም እግዚአብሔር ሆይ በቃልህ እየኖርን የጥበብ መጀመሪያ እግዚአብሔርን መፍራት ያግኘን በጌታ በኢየሱስ ክርስቶስ ድንቅና ሕያው ስም አሜን፣ አሜን፣ አሜን። ጌታ ይባርካችሁ። እንግዲህ በሌላ ደግሞ ጊዜ ጌታ ሲፈቅድ እንገናኛለን። ሰላም ሁኑልኝ።